ሰላም እንዴት ናችሁ? ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮ ከተመቻችሁ ላይክ ሼር አድርጉ። ዛሬ ስለ ቪዛ ቡሌቲን ነው የምናወራው። እንግዲህ ቪዛ ቡሌቲን ላይ ሁለት አይነት ቪዛ ቡሌቲን አለ። አንደኛው ፋይናል አክሽን ዴት የምንለው ቪዛ ቡሌቲን አለ። ሁለተኛው ዳታ ፎር ፋይሊንግ የምንለው አለ። በሁለት ነው የሚከፈለው ቪዛ ቡሌቲን ውስጥ ስንገባ። በአጭሩ ስንገራችሁ ፋይናል አክሽን ዴት ማለት የመጨረሻ ዲሲዥን የሚሰጥበት ጊዜ ማለት ነው። ለምሳሌ ፕሮሰሳችሁ ኦንላይን ማስገባት ያለባችሁ ነገር አስገብታችሁ ጨርሳችሁ ሁሉ ነገር አልቆ የኢንተርቪው ወረፋ እየጠበቃችሁ ያላችሁ ሰዎች የቆየባችሁ አንዳንድ አሁን ኢንተርቪው 2 ዓመት ከምናምን ይቆያል። አሁን በእኔ እንኳን 2 ዓመት ነው የቆየው። ሁሉ ነገር አፕሩቭ ተደርጎ ኢንተርቪው ሲጠራ ከ2 ዓመት በኋላ የጠራሁት እና አንዳንድ ሰው ሁሉ ነገር ጨርሻለሁ ኢንተርቪው ሰዓት ግን ቆየብኝ እስካሁን አልተጠራው ምንድነው ችግሩና የምትሉ ሰዎች በቪዛ ክላሳችሁ መጀመሪያ ማወቅ አለባችሁ። ባለፈው ቪዲዮ ላይ እንዳልኳችሁ እንግዲህ ያያችሁ ካላችሁ የመጀመሪያ ቪዲዮ ቪዛ ታይፓችሁ ነው ቪዛ ክላሳችሁን ግዴታ ማወቅ አለባችሁ። ለአሁን ለቪዛ ቡሌቲን ለምንለው ትልቅ ጥቅም ያለው እሱ ስለሆነ ግዴታ ማወቅ አለብን ማለት ነውና መቼ ኢንተርቪው ልንጠራ እንችላለን የሚለውን እስቲሜት የምናደርግበት ወይም ደግሞ የእኛን እየሰሩ ያሉበት ሰዓት ነው ወይ የሚለውን የምናይበት ነው። ግን ቪዛ ቡሌቲን ውስጥ የማይካተቱ ደግሞ ፕሮሰሶችም አሉ። ቪዛ ቡሌቲን ውስጥ የሚካተቱ ፕሮሰሶች አሉ። እስኪ ዛሬ ቪዛ ቡሌቲን ውስጥ የሚካተቱ ፕሮሰሶችን እንደገና ቪዛ ቡሌቲን በሁለት ይከፈላል እና ፋይናል አክሽን ዴት እና ፋይሊንግ ዴት የሚል አለ። ምንድነው የሚለውን እስኪ በደንብ በዌብሳይት ውስጥ ገብተን ላሳያችሁና በመጀመሪያ ለማታውቁት ጎግል ላይ ትገቡና ጎግል ላይ ዝም ብላችሁ ቪዛ ቡሌቲን ብላችሁ ብትጽፉለት ራሱ ያመጣላችኋል። ለዩኤስ ቪዛ ቡሌቲን ብትሉት ከዛ መጀመሪያ ላይ የሚያመጣላችሁን ቪዛ ቡሌቲን ትከፍቱትና ካረንት ቪዛ ቡሌቲን አፕካም ቪዛ ቡሌቲን አለ እዚህ ጋር እንደምታዩት ማለት ነው። ከዛ ኦክቶበር ሚሊዮ ላይ ትገባላችሁ። ከዛ ኦክቶበር ላይ የሰሩ ያሉት ቪዛ ቡሌቲን ይለቀቃል። ማለትም በዚህ ወር የዚህን ጊዜ እየሰራ ነው ይላሉ። አሁን ለምሳሌ ፋይናል አክሽን ዴት ፎር ፋሚሊ ስፖንሰር ፕሪፈረንስ ክላስ ይላል። አሁን እነዚህ የፋሚሊ ኬዝ የሆናቸው F1 F2 F2B F3 F4 የምታያቸው ፋሚሊ ክላሶች ናቸው። ፕሪፈረንስ ክላስ ስፖንሰር ያደረጋችሁ ቤተሰብ እንትን የሚለውና ይሄንን አሁን እንደባለፈው ቪዲዮ እንዳልኳችሁ ባለፈው ቪዲዮ ያላያችሁ ሰዎች ይሁት የመጀመሪያው ስራችሁ የሚሆነው በተለይ አዲስ ለሆናችሁ ፕሮሰሱ ረጅም ጊዜ ሆኖ ግራ ላገባችሁ ሰዎች የመጀመሪያው ጎግል ላይ ሄዳችሁ ሰርች ከማድረጋችሁ መንገዱን ከማወቃችሁ በፊት የትኛውን ነገር ከማድረጋችሁ በፊት ቤተሰብ የጀመረልኝ ቪዛ ታይፕ ካታጎሪ የትኛው ነው የሚለውን መለየት አለባችሁ። አሁን እዚህ ጋር እንደምታዩት እንኳን ቪዛ ቡሌቲን ፋይናል አክሽን ዴት ላይ 5 አይነት ካታጎሪዎች አሉ። F1 ይባላል ሲቲዝን የሆነ እስከ ልጅ ወለደን የሚያወጣበት። F2A ያለ ስፓውስ ሚስቱን ግሪን ካርድ ያለው ሚስቱን ልጆቹን የሚያወጣበት። F2B ያለ እኔ የወጣሁበት መንገድ አሁን F2B ነው። F3 አለ እንደገና F4 አለ። እነዚህ ሁሉ ታይፕ አላቸው የራሳቸው ታይፕ አላቸው። መውጫ መንገዶች ታይፕ አላቸው። አሁን F4 ብንለው እህት ወንድሟን ወይ ወንድም ወንድሞቹን ለማውጣት የሚጠቀም ነው። ግን ዜጋ መሆን አለበት። እሱ ትንሽ ፕሮሰስ ይቆያል። ከነዚህ ውስጥ እንግዲህ እንደምናየው ፈጣን ፕሮሰስ የሚባለው ከዚህ ውስጥ አሁን ከፋሚሊ ውስጥ F2A ነው። ከፋይናል ስፖንሰር ከሚለው ጎን ያለው ላይ ፋሚሊ ስፖንሰር ከሚለው ጎን ያለው ላይ ቅርታ ኦር ቻርጀብል ኤር አክሴፕት ዞስ ሊስትድ የሚለው ላይ እነዚህ ፕራዮሪቲ ዴት የምንላቸው ናቸው። ስለ ፕራዮሪቲ ዴትም ያኛው ቪዲዮ ላይ ወርቻለሁ። በአጭሩ ልንገራችሁ ግን ፕራዮሪቲ ዴት ማለት ስፖንሰራችሁ እናንተን ስፖንሰር ሊያደርጋችሁ ያሰበው ፋሚሊ የሞላበት ቀን ማለት ነው። ወይም የዩኤስሲአይኤስ የተቀበለበት ቀን የሰጣችሁ ፕራዮሪቲ ዴት የምትላለች። ያን ዌልካም ሌተር ሲልክላችሁ ለፋሚሊ ሲልክ መቀበሉ ማረጋገጫ ዌልካም ሌተር ሲልክ ፕራዮሪቲ ዴት የምትላለች። ፕራዮሪቲ ዴታችሁ ማወቅ አለባችሁ። አሁን ለምሳሌ F1 የምንለው F1 ካታጎሪ ማለት ያላገባ F1 I think ያገባ ነው መሰለኝ
ወደ ላይ ሄደን ማየት እንችላለን። ኤፍ1 ያላገባ ግን ዩኤስ ሲቲዝን ልጅ ሆነ ያላገባ ዩኤስ ሲቲዝን ልጅ ሆነ አሁን በዚህ አሁን በምናየው ቪዛ ቡሌቲን ዜጋ እንደምታየው ቪዛ ቡሌቲን ኤፍ1 ይለና 0208 ኖቬምበር 16 ይላል። ያ ማለት ፕራዮሪቲ ዴቱ እስከ ኖቬምበር 7 የሆነ ሰው እስከ ኖቬምበር 7-8 ድረስ የሆነ ሰው 2016 ፕራዮሪቲ ዴት። ያ ማለት ለምሳሌ ልበላችሁና እኔ እናቴ 2016 ኖቬምበር ላይ ለእኔ ሞላችልኝ እንበል። ምን እኔን ለማውጣት ያ ማለት የዛሬ 8 እና 7 ዓመት ማለት ነው። እኔን ለማውጣት ሞላችልኝ ፎርም። ያ የሞላችልኝ ቀን ኖቬምበር 8 2016 ነው። ለእኔ ሞላችልኝ ቀን ማለት ነው። እንደ ምሳሌ ነው። ያ የተሞላበት ቀን ትይዙትና እዚህ ጋር ትመጣላችሁ። አሁን በኤፍ1 ኬዝ ሆኖ የተሞላልኝ ኖቬምበር ላይ ቢሆን 2016 ላይ ቢሆን ኖሮ አሁን ከረንት ነው የኔ ፊዛቢሊቲ ከረንት ነው። ማለትም የኔ ኬዝ እኔ በኤፍ1 ከጀመርኩትና ኖቬምበር 2016 ላይ ከሞላችልኝ የኔ አሁን ምንድነው ከረንት ነው። ከረንት ማለት አሁን እየሰሩ ያሉት በእኔ ሰዓት የሞሉትን ሰዎችና የኔን ቪዛ ታይፕ ነው ማለት ነው። ምንድነው በአጭሩ አሁን እየሞሉ ያሉት የማንን ነው እየሞሉ ያሉት? ኖቬምበር ላይ 2016 ላይ የተሞላለት ሰው ምን ተብሎ የተሞላለት? ልጄን ያላገባ ልጅ አለኝ ኢትዮጵያ የሚኖር ወይ ሌላ ሀገር የሚኖር ያላገባ ልጅ አለኝ ዩኤስ ሲቲዝን የሆነ ሰው ያላገባ አለኝ ማውጣት ፈልጋለሁ ብሎ አስገብቶ ዩኤስሲአይኤስ ፕራዮሪቲ ዴት ብሎ የሚልከዋል። የተሞላበት ቀን ዌልካም ሌተር ይልክላችኋል። እዛ ላይ አለ። እዛ ላይ ማየት ትችላላችሁ። እንደገና ኦንላይን ዌብሳይት የከፈታችሁ ካላችሁ ፈርዘር የሄደ ደግሞ ፕሮሰሳችሁ ካላችሁ እዛ ላይ ማየት ትችላላችሁ። ያንን ትይዙና እዚህ ቪዛ ቡሌቲን ላይ ትመጣላችሁ። መጀመሪያ ቪዛ ታይፕ ካታጎሪ ማወቅ አለባችሁ። ከዛ ፕራዮሪቲ ዴታችሁ ማወቅ አለባችሁ። ከዛ በዚህ ትራክ ታደርጋላችሁ። አሁን ደግሞ ኤፍ2ኤ የሚለውን ይሁት። ኤፍ2ኤ 01 ፌብሩዋሪ 2024 እየሰራ ያለው ኦልሬዲ ከአንድ ዓመት አሁን ቅርብ ነው ማለት ነው። በጣም ቅርብ ነው። ስለዚህ ከዛ በፊት የተሞላላችሁ አሁን ለምሳሌ ኤፍ2ኤን እናየውና ፌብሩዋሪ 2024 ይላል አይደለ? ጃንዋሪ 2024 ላይ የተሞላለት ሰው ካለ ኦልሬዲ አሁን እየተሰራ ነው ማለት ነው። ኤምባሲው እነዚህ ያሉትን ተራ ላይ ያሉትን ሰዎች በዚህ ወር የሞሉትን ሰዎች እየሰራ ነው ማለት ነው። እዚህ በወርና በሁለት ወር ውስጥ ኢንተርቪው ትጠራላችሁ። አጭሩ ይሄ ነው። በወር በሁለት ወር ውስጥ ኢንተርቪው የመጠራት እድላችሁ ከመጠን በላይ ከፍተኛ ነው። ማትጠሩበት ምክንያት ቢኖር እንኳን በዚሁ አሁን ከረንት ሆኖ እናንተ ወይም አሁን እናንተን እየሰሩ ባለበት ሰዓት አሁን እናንተ ባትጠሩ ኦንላይን ዶክሜንት አላሟላችሁም። ያላሟላችሁ ዶክሜንት አለ ማለት ነው። ያን ዶክሜንት አሟልታችሁ ዶክመንታሊ ኳሊፋይ ካላችሁ ትጠራላችሁ። ከረንት ነው ይሄ። እንደውም አሁን ከዚህም አልፎ ይህንን ከረንት ካያችሁ በኋላ ደግሞ ዶክመንታሊ ኳሊፋይ የሆናችሁበትን ቀን አይታችሁ ደግሞ እሱ ደግሞ የዩኤስ ኤምባሲ ላይ ገብታችሁ ማለት ቼክ ማድረግ። ለምሳሌ አሁን አዲስ አበባ ቢሆን ኢንተርቪው ሎኬሽናችሁ ኤፍ2ኤ ብትሆኑ ኦልሬዲ ዶክመንታሪ ኳሊፋይ የሆናችሁበት ቀን አለ። ዶክመንታሪ ኳሊፋይ ብሎ የሚልክላችሁ ላይ ዌብሳይታችሁ ላይ ያለ አለ። ኤምባሲ የሚልክላችሁ መቼ ዶክመንታሪ ኳሊፋይ እንዳላችሁ ሁሉንም ዶክሜንት ተቀብሎ አፈርዳፊ፣ ታክስ ምናምን ሁሉም ተቀብሎ አፕሩቭ ያደረጋችሁ ቀን ያችን ቀን ትይዙና ደግሞ አዲስ አበባ በሚለው ሎኬሽን ያንን ቪዲዮ ሌላም ዌብሳይት አለ፣ እሱንም ሰራላችኋል። እሱ ግን የምትጠቀሙት ቪዛ ቡሌቲናችሁ ከረንት ሆኖ ካልተጠራችሁ ወደዛ ደግሞ ትሄዱና ያንን ታያላችሁ። ያ የሚያሳያችሁ ምንድነው? አሁን ለምሳሌ ሎኬሽን ኤምባሲ ሎኬሽናችሁን ጽፉና አዲስ አበባ ከሆነ አዲስ አበባ ታረጉትና የአዲስ አበባ ኤምባሲ በአሁኑ ሰዓት ምንድነው እየሰራ ያለው ማለትም የምን ወር ነው እየሰራ ያለው። ኦልሬዲ እናንተ ከረንት ናችሁ እየጠበቃችሁ ነው። ግን ሎድ ስላለ ብዙ ጊዜ ባክሎግ ስላለባቸው የምን ነው እየሰራ የሚለውን ደግሞ ስፔሲፊካሊ ኤምባሲውን ኢንተርቪው የምትደረጉበትን ኤምባሲ ማወቅ ትችላላችሁ። ያ ነው። ስለዚህ ፋይናል አክሽን ዴት ምንድነው? ይሄ ነው። ቪዛ ቡሌቲን ላይ ሁለት አይነት ነው ያለው፣ ፋይናል አክሽን ዴት እና ዳታ ፎር ፋይሊንግ የሚል አለ። ፋይናል አክሽን ዴት ማለት የመጨረሻ ጊዜያችሁን የሚወሰንበት፣ ኢንተርቪው የምትጠሩበት፣ ዶክመንታሪ ኳሊፋይ ከሆናችሁ ወደ ኢንተርቪው የምትሄዱበት ማለት ነው። ዳታ ፎር ፋይሊንግ ማለት ደግሞ እዚህ ጋር ደግሞ ያውኛው ዳታ ፎር ፋይሊንግ የሚል አለ። ወርታች ደግሞ ስንወድ አይደለ? አሁን ለምሳሌ ኤፍ1ን
01 ሴፕቴምበር 2017 ይላል። ዳታ ፕሮፋይሊንግ ማለት አንድ ሰው እናንተ ላይ ያወጣችሁ ፕሮሰስ ጀመረና ፕሮሰስ ከጀመረላችሁና ዌልካም ሌተር አፕሩቭ ከተደረገ ዌልካም ሌተር ከመጣላችሁ በኋላ ዳታ ፕሮፋይሊንግ ማለት ያን ከመጣ በኋላ ደግሞ ለምሳሌ ታክስ ሪተርን ሊሆን ይችላል፣ ፍዳፊት ሰፖርት ሊሆን ይችላል፣ የሚያወጣችሁ ሰው ስፖንሰርሺፕ ዜጋ ነው ግሪን ካርድ አለው የሚለው ማረጋገጫ ሊሆን ይችላል። እነዚህ ሁሉ የዩኤስሲአይኤስ የሚቀበልበት ማለት ነው፣ የሚቀበልበት ጊዜ ማለት ነው። ይሄ ማለት ደግሞ አሁን ዩኤስሲአይኤስ ቅድም እንዳልኳችሁ ፕራዮሪቲ ዴት እዚህ ጋር ይሰራል። ፕራዮሪቲ ዴታችሁን ይዛችሁ ደግሞ ገና አሁን ኦልሬዲ ዌልካም ሌተር ደርሷችኋል፣ አፕሩቭ ተደርጋችኋል። ከዛ ውጭ ግን ፈርዘር ነገር አልሄድም። የእናንተ ነገር ዶክሜንት አምጡ አልተባላችሁም። ታክስ ሪተርን፣ አፈዳፊት ሰፖርት፣ እሷ የምትኖርበትን ስራዋን ምናምን አምጡ አልተባላችሁም። መቼ ነው አምጡ ምንባል የሚለውን ደግሞ የምትከታተሉት እዚህ ጋር ነው። ምን በሚለው ዳታ ፕሮፋይሊንግ በሚለው በዚህ ነው የምትከታተሉት። መቼ ነው አምጡ ምንባለውን ተከታተሉት። አሁን አምጡ እየተባሉ ያሉ ሰዎች ለምሳሌ ይፋን ሴፕቴምበር ላይ 2017 ላይ ያስገቡ ሰዎች ሴፕቴምበር ወደኋላ ያሉት ሁሉም ከረንት ስለሆነ ግዴታ ያስገባሉ፣ እያስገቡ ነው። ግን የመጨረሻው የሚሰሩት እስከ ሴፕቴምበር 2017 ያለውን ሰው በአሁኑ ሰዓት ዶክሜንታችሁን እንዲያስገቡ ኤምባሲ የሚጠይቃችሁ ነገር ዩኤስሲአይኤስ የሚጠይቃችሁ ነገር እንድታስገቡ የሚያደርጋችሁ ነው። ስለዚህ እንደምታዩ ቪዛቢሊቲን ባጭሩ ይሄ ነው ዋናው ፖይንቱ። ግን እናንተ ቪዛ ታይፓችሁ ማወቅ አለባችሁ። ምክንያቱም እዚህ ጋር ብዙ አይነት ቪዛ ታይፕ አለው። እዚህ ጋር እንኳን እንደምታዩት የፋሚሊ ስፖንሰር አለ፣ 5 አለ። ወደታች ስትወዱ ደግሞ ኢምፕሎይመንት አለ፣ ፈርስት ሰከንድ ሰርድ ምናምን እያለም ይቀጥላል። ኢምፕሎይመንት አለ። የኢምፕሎይመንትም ፋይናል አክሽን ዴት ፎር ፋይሊንግ አለው። በኢምፕሎይመንት የሞላችሁ በፕሪቺንግ በሃይማኖት ነገር የሞላችሁ ሃይማኖትም አለ። በእንደዛ የሞላችሁ ወርከር ቪዛ በእንደዛ የሞላችሁ እዚህ ላይ ነው የምትከታተሉ። ዲቪም የሞላችሁ ሰዎች ቁጥራችሁን ይዛችሁ ደርሷል አልደረሰ የሚለውን እዚሁ ላይ ነው የምትከታተሉት። ጥያቄ ካላችሁ እንግዲህ እንደ ሁል ጊዜው በኮሜንት ላይ አስቀምጡልኝ። የምችለውንና የማውቀውን ነገር መልስላችኋለሁ። በነገራችን ላይ እኔ ካለፍኩበትና ካየሁት ራሴን በራሴ ካስተማርኳቸው ነገር ነው እዚህ ጋር እየነገርኳቸው ያለሁት እንጂ እኔ ሎየር አይደለሁም። ጀስት ለኢንፎርሜሽን ነው እዚህ ጋር የመጣሁት። ጊዜያችሁን ስለሰጣችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው።